እንግዲህ ደግ አደረገው። በሰው ህይወት መግባት ዋጋ እንደዚህ ያስከፍላል ማለት ነው። እና እሱ ከሱ ጋር ከያብ ጋር ለያይቶ ወይን ሲራጭ ነበር በአደባባይ ቀይ አበባ ተነስንሱለት ምንም ትንሽ እንኳን ልቧ ማለት ምንም እንትን ሳትል ሄሉ ሳትቆይ ማለት ነው ሲያያት ማይቀና ይመስላታል እንዴ ስታስበው። አንዳንዴ ትንሽ አርቀን ለማሰብም ይገባናል እና ሁሉንም በችኮላ መቸኮል ዋጋ ያስከፍላል እንደዚህ ማለት ነው። ይሄ ደግሞ ሰውን ለማስቀናት በአደባባይ ላይ እንግዲህ ያው ያብ እንደሚወዳት ነግሯታል። ማዘሯ ጋርም ተነጋግሯል። እንደዛም ሆኖ ትንሽ ይቅርታ የሚባል ነገር ስጭው እያላት ነበር እና እሷ ደግሞ ከልዑል ጋር አሽሽ ገዳሜ ያው በይቅርታ ተብሎ ኬክ ተቆርሶ አበባ ተጎዝጉዞ ምናምን ነገር እና ይሄ ደግሞ ጥሩ አይደለም። ሰው ያስገድላል። ገባሽ? ዋጋ ነው የሚያስከፍለው እና ይሄ ነው እንግዲህ ያብ ጋር ያየሁት። ሲቀጥል ደግሞ ያብ ትክክል አይደለም። ሄሉን የምትፈልግ ከሆነ አካባቢዋ ላይ ያሉትን ጓደኞቿን ልታከብርላት ይገባል። ጥፋትን አውቀህ አምነህ ሄሉ እኮ እንደማትበገር ጀግና ሴት ናት። ሄሉን ለማግኘት ደግሞ ነገሮችን ቀስ በቀስ ነው ራስ ጋር ነው ጥፋት ያለው እና ሄሉን ለማግኘት ደግሞ ቀስ በቀስ ነው እንጂ እልህ ተጋብተህ የሰው ደብድበህ ምናምን አይደለም እኮ። እና በእሷ በኩል ያሉትን የምትወድ መሆን አለብህ። በእሷ በኩል እሷ የምትወዳቸውን ልትወዳቸው ይገባል እንጂ ሄደህ መደብደብ የለብም። ልዑል አሁን ብልሃተኛ ነው። ገባህ? ቀስ በቀስ አንተን እዛ ቦታ ላይ የሆነ ሚስቴኮች ስህተቶችን አይቶ ትንሽ ስህተቶችን ባየ ቁጥር እየወሰደ በተግባር እያሳያት ነው ሊያጣላህ ከቻለው። አንተ ግን አሁን ፊት ለፊት ነው እየተጋፈጥክ ያለው። ይህ ሀቅ እውነት ያለው ሰው ነው እንደዚህ ፊት ለፊት የሚጋፈጠው። እንደዚህ ተንኮለኛ ሰው ደግሞ ጓዳ ጓዳውና ከኋላ ከኋላ ነው። ስለዚህ አትጋፈጥ ፊት ለፊት ልል እፈልጋለሁ እና በአካባቢው ያሉትን ልትወዳቸው ይገባል። ከዛ ደግሞ ሲቀጥል ደግሞ ሴት ስትቀርብ ደግሞ ከራስህ ጋር ግልጽ ሁን። በቃ ራስህን ከምንም ጋር እንትን በል። ገባህ? አሁን ሄሉ ሲጀመር ፍቅር ናት። ፍቅር ሰጥታሃለች፣ ወዳሃለች፣ አክብራሃለች። አንተ ነህ ያችን ይዘህ መተክ እንደዚህ አይነት ነገር ላይ ያደረግከው እና ራስን በሄሉ ቦታ ቢሆን ማድረግ ያለብህ ነገር ነው እንጂ ዛሬ ላይ እንደዚህ መተህ ከባድ ነው። ስለዚህ አሁንም ቢሆን ልዑል በሰው ህይወት ጣልቃ መግባት እንደዚህ ዋጋ ያስከፍላል። አጥፍተሃል ልዑልም ብትሆን ማለት ነው። እንደውም ሁለተኛ እጁን አንስቶበት ያብ ታግሶ አሁንም ልዑልንም ፈጣሪ መቼ የሚያሽረውና ሄሉ ሰላም መፍጠር ያለባችሁ ይመስለኛል። እንደገና ከያብ ጋር መታረቅ አለብሽ። በቃ ሲጀምር ማለት ነው ስለሚወድሽ ነው ስለሚያከብርሽ ነው ይሄ ነገር እያደረገ ያለው እና ከልዑል ጋር ያለሽን ነገር እንደ እህት እንደ ወንድም መቀጠል ነው ያለባችሁ እንጂ ልዑል አንቺን ይፈልግሻል። የምነግርሽ ነገር ምክንያቱም ያን ሁሉ ለማስታረቅ እንኳን አልገባም። እንዲህ ነው ብሎ ወሬ ወደዚህና ወደዚህ ከማይማታ እባክህ የምትወዳት ከሆነ ይህን ነገሮችን እንደዛ ታድርግ። ምክንያቱም ሄሉ እንደምትወደው እንደምታፈቅረው እያወቅ እንዲለያዩ ነው እየገፋፋህ የነበረው። ስለዚህ ዋጋህን ያገኘኸው ማለት ነው። እና ሄሉሻም ማለት ነው እንግዲህ ያብ በሚስትና በርስት እንደማይደራደሩ ማወቅ አለባችሁ። ግን ያብ ደግሞ ፎክሮ ነበረ፣ ያው አደረገው። ልዑልም የወንድምነቱን ቢያደርግ ያብ ጋር ሄዶ የሚሰማውም የሚያየውም ምንድን ነው ብሎ እሱንም ቢያወራው እንዳልኩኝ ማለት ነው መልካም ነበረ። ግን ያብ መቼም እንደማይተውሽ ማወቅ አለብሽ። ስለዚህ ሄሉ ማለት ነው
ከሉል ጋር ያለሽ ነገር አቁም። ለምን መሰለሽ ሉል መጀመሪያ ለአንቺ ቢያስብ ኖሮ ያብን መጠየቅ ይችላል። በድጋሚ የምነግርሽ ነገር ማለት ነው። ስለዚህ ያብ ማይፈልግሽ ከሆነ እኮ ሽማግሌ ለመላክ ከዛ ያለው ነገሮችን እንትን ለማድረግ ነበር ሀሳቡ። ነገሮች ተበላሹ። ያንን ግን በመመካከር አይደለም እንኳን ያንን ቀለበት እንትን ሲያደርግልሽ ያብ ሉል ደስተኛ አልነበረም። ፎቶን እንኳን አምጥቶ ሲወረውር ሲያየው በቃ ይሄ ልጅ የሆነ ነገር እንደሚወድሽ ታወቀኝ። ገባሽ? በቃ እንደሚወድሽ ታወቀኝ። ስለዚህ አሁንም ቢሆን ያብ አስመታውም አላስመታውም ማለት ነው ምንም ያስገርም ነገር የለም። ሄሉ ያብን ስለሚወድሽ ነው አይደለ? መጀመሪያ ጊዜም ለተፈጠረው ነገር መፍትሄ መፈለግ አለብሽ። እንደገና ደግሞ ያም ለተፈጠረው ነገር ጣልቃ ገብቶ ችግር መፍጠር ሳይሆን ሁለቱን የሚዋደዱትን መለያየት ሳይሆን እንደ ጓደኛም እንደምንም ብሎ ለማስታረቅና ካለበት ነገር ወይ ደግሞ ካየው ነገር ማስጠንቀቅ ነው። ሲያችም ይሄን ነገር አጋጣሚ ትፈልጊው የለ እስኪ እያለ ነው እኮ ይሄ ነገሩ ሲያደርግ የነበረው። ገባችሁ? ታዲያ የሉል መመሳት ያስገርመናል እንዴ? ወደዚህ ወሬ ወደዛ ወሬ እውነቱን ያናድዳል። ማንም ሰው ቢሆን የሚያደርገው ነገር ነው፣ ያናድዳል። ሄሉ እንደዚህ ልትሆኝ ሳይሆን ያናዳል። ቁጭ ብለሽ አስቢ። ሉልን ይቅርታ ብለሽ አበባ ይዘሽ መተሽ አበባ መራጨት ምናምን እንደዚህ አያስፈልግም። ሲጀመር ፊት መስጠት አልነበረብሽም እንዴ? ለምን ይቅርታ ለልዑል የሚያስፈልገው? ቤትሽን ስላፈረሰ። ስለዚህ ልዑል ቅናት አለበት፣ በደንብ ብያቸዋለሁ። ቅናት አለበት። እንደው ተመልከቱ፣ ሁለት ሰውን ማስታረቅ፣ የተጣላ ማስታረቅ፣ ያየውን ነገር ቢያንስ ለያብ አስጠንቅቆት ሆኖ አልሰማ ብሎት ቢሆን ኖሮ ይሄ ነገር አታድርግ፣ እሷ እያፈቀረች አንተ እንደዚህ ታደርጋለህ ወይ ብሎ መጠየቅ ነው። ያቺኛው እድሉን ተጠቅማ አንተም እድሉን ተጠቅመ ደውላ አሁን ጥራት አየሽ አየሽ እኔ ነው የሚወደኝ እያለች እንድትፎክርባት ያደረግከው ልዑል ነህ። አልጋ ላይ ተገኘች። አዎ ምን ብሎ ይመልስ? አንዳንዴ እኮ መመለሱ ለቅታችኋል። ለማስረዳት ሁሉ ይከብዳችኋል። እውነትን ለማስረዳት ይከብዳችኋል። ምክንያቱም እንዲህ ብላትም አታምነኝም እጅ ከፍንጅ ስለያዘችኝ ይላል። ምንም ባላደረገው ነገር ማለት ነው። ነግሯታል ሊያወራት እንደሄደ። ግን ምንድን ታስበው ሄሉ ሌላ ነገር የምታስበው ገባችሁ? እና ያን ነገር ተሳካለት። ወስዶ አልጋ ላይ ሆነው አልጋ ላይ ማለት ነው ወንበር ላይ ቁጭ ብሎ ነው የነበረው አይደል? ብቻ ግን ያም ቢሆን አንድ ክፍሉ ስለተያዙ አንድ ሩም ውስጥ አንድ ሴትና ወንድ ከተቀመጠ ሌላ ነገር ነው የሚባለው አይደል? ስለዚህ መቼም ልብሱን አልቆ የሆነ ነገር ሲያደርግ አላየንም። ግን እንደዛ ሳይሆን አንቺ ለምንድን ነው የማታየው ብሎ እንኳን አልተቆጣም ልዑል። ያቺ ልዩን ማለት ነው አልተቆጣም። በቃ ደውላ ይምጣ ይምጣ አሁን ትምጣ ትምጣ አይሽ አይሽ እንድትባል። ስለዚህ ይሄ ደግሞ ምንድን ነው ልዑል ይፈልጋታል። በስትክክል ሄሉን ይፈልጋታል። የማስታረቅ እንትን እንኳን አያለም፣ እንቅስቃሴ አላደረገም። ያ ደግሞ ይከብዳል ልል እፈልጋለሁ። ለማንኛውም ይሄ ልዑል ዋጋህን ያገኘው። በሰው ትዳር አትግባ፣ በሰው ህይወት አትግባ፣ የሰው ህይወትን አታበጣጥ። እንደዚህ ነው መልክ። ጥፋት ካለብኝ እስቲ በኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም እኔ ከታየኝና ካየሁት አንጻር ነው ይሄ ነገር እየተናገርኩ ያለሁት እና እናንተስ ሀሳባችሁ እንዴት ነው? እንደኔ ነው? እስቲ እናየዋለን።